ከቴሌብር ብድር እንዴት መውሰድ ትችላላችሁ? አካውንቴን ፎሎ አድርጋችሁ ጀምሩ። ከቴሌብር የብድር አገልግሎት ለመውሰድ ሱፐር አፕ ላይ ከገባችሁ በኋላ ብድር መውሰድ የምትፈልጉበትን ባንክ ትመርጣላችሁ። ለምሳሌ እኔ በዳሽን ባንክ ላሳያችሁ። እዚህ ጋር ከገባችሁ በኋላ የተለያዩ የመክፈያ ጊዜ ያላቸው የብድር አማራጮችን ያመጣላችኋል። እንዲህ እየነካችሁ ያላችሁን ሊሚት ታያላችሁ ማለት ነው። ለምሳሌ በ30 ቀን በሚለው ላሳያችሁ። እስከ 10,000 ብር ድረስ አቬይላብል ሊሚት አለኝ። እዚህ ጋር እናንተ ሊሚት 00 ከሆነ ለብድር አገልግሎት ገና ብቁ አልሆናችሁም፣ ቴሌብርን እየተጠቀማችሁ መቆየት አለባችሁ ማለት ነው፣ ስኮሪንጋችሁ እስኪጨምር። ስለዚህ ፋሲሊቴሽን ፊ 3% ነው። ዴይሊ ፊ ደግሞ 0.58% ነው። የመክፈያ ጊዜ ካሳለፍኩ ደግሞ 0.11% በየቀኑ ይቀጣኛል ማለት ነው። አፕላይ እለዋለሁ። ቴሌብር ላይ ዝቅተኛው መውሰድ የምትችሉት 100 ብር ሲሆን ከፍተኛው ደግሞ እዚህ ጋር የተጠቀሰላችሁን ሊሚት ነው ማለት ነው። የመንዝሊ ሲሆን ደግሞ ሚኒማሙ 600 ብር ነው። 600 ብር አድርጌ ልሞክር ነኝ። ኔክስት እለዋለሁ። የ600 3% ፋሲሊቴሽን ፊ 3% ስለሆነ 18 ብር፣ በየቀኑ ደግሞ 0.58%። ያ ማለት ምንድነው? ከሁለተኛው ቀን ጀምሮ ማለት ለቀሪዎቹ 29 ቀናት 3.48 ብር በየቀኑ እየጨመረ ይሄዳል። አጠቃላይ 600 ብር የወሰድኩት በ30ኛው ቀን ላይ 722 ብር ከፍላለሁ ማለት ነው። ከ30ኛው ቀን ቀድማችሁ ብትከፍሉ ግን ቀድማችሁ በከፈላችሁ ቀን ልክ 3.48 ብር በየቀኑ ተቀንሶ ትከፍላላችሁ ማለት ነው። ኮንፊርም የምትለውን ስትነኩ እና ፒናችሁን ስታስገቡ ብድሩን በዚህ መልክ ይሰጣችኋል ማለት ነው። ከቴሌብር ብድር እንዴት መውሰድ ትችላላችሁ? አካውንቴን ፎሎ አድርጋችሁ ጀምሩ። ከቴሌብር የብድር አገልግሎት ለመውሰድ ሱፐር አፕ ላይ ከገባችሁ በኋላ ብድር መውሰድ የምትፈልጉበትን ባንክ ትመርጣላችሁ። ለምሳሌ እኔ በዳሽን ባንክ ላሳያችሁ። እዚህ ጋር ከገባችሁ በኋላ የተለያዩ የመክፈያ ጊዜ ያላቸው የብድር አማራጮችን ያመጣላችኋል። እንዲህ እየነካችሁ ያላችሁን ሊሚት ታያላችሁ ማለት ነው። ለምሳሌ በ30 ቀን በሚለው ላሳያችሁ። እስከ 10,000 ብር ድረስ አቬይላብል ሊሚት አለኝ። እዚህ ጋር እናንተ ሊሚት 00 ከሆነ ለብድር አገልግሎት ገና ብቁ አልሆናችሁም፣ ቴሌብርን እየተጠቀማችሁ መቆየት አለባችሁ ማለት ነው፣ ስኮሪንጋችሁ እስኪጨምር። ስለዚህ ፋሲሊቴሽን ፊ 3% ነው። ዴይሊ ፊ ደግሞ 0.58% ነው። የመክፈያ ጊዜ ካሳለፍኩ ደግሞ 0.11% በየቀኑ ይቀጣኛል ማለት ነው። አፕላይ እለዋለሁ። ቴሌብር ላይ ዝቅተኛው መውሰድ የምትችሉት 100 ብር ሲሆን ከፍተኛው ደግሞ እዚህ ጋር የተጠቀሰላችሁን ሊሚት ነው ማለት ነው። የመንዝሊ ሲሆን ደግሞ ሚኒማሙ 600 ብር ነው። 600 ብር አድርጌ ልሞክር ነኝ። ኔክስት እለዋለሁ። የ600 3% ፋሲሊቴሽን ፊ 3% ስለሆነ 18 ብር፣ በየቀኑ ደግሞ 0.58%። ያ ማለት ምንድነው? ከሁለተኛው ቀን ጀምሮ ማለት ለቀሪዎቹ 29